የኢራን ወዳጅ የእስራኤል ጠላት የሆነው ሂዝቦላ ማን ነው? እንዴትስ ተመሰረተ? ሐማስ ድንገተኛ ጥቃት መፈጸሙን ተከትሎ እስራኤል ለ2 ዓመት ያካሄደችውን ወታደራዊ ዘመቻ ጋዛ ላይ ስትከፍት የሊባኖስ ሂዝቦላ ሐማስን ደግፎ ከእስራኤል ጋር ጦርነት ውስጥ መግባቱን አስታውቋል። እስራኤል ጥቃት የበረታ በ10 ሺዎች የሚቆጠሩ ፍልስጤማውያን ሲገደሉ ሂዝቦላ ከሊባኖስ በሚያስወነጭፋቸው ሮኬቶችና ሚሳኤሎች ሰሜናዊ እስራኤልን በተደጋጋሚ ሲያጠቃ እስራኤልም በጦር አውሮፕላንና በከባድ መሳሪያዎች ምላሽ ስትሰጥ ቆይታለች። ኋላ ላይም እስራኤል ሊባኖስ ውስጥ በፈጸመችው መጠነ ሰፊ ዘመቻ መሪዎችን ሐሰን ናስራላህን ጨምሮ በርካታ የቡድኑ መሪዎችና ተዋጊዎችን ገድላለች። በዚህ ዘመቻ ከሂዝቦላ አባላትና ንብረቶች በተጨማሪ በመቶዎች የሚቆጠሩ ሰላማዊ ሰዎችና የሀገሪቱ መሠረተ ልማቶች ወድመዋል። እስራኤል ከአሜሪካ ጋር በመቀናጀት በኢራን ላይ ጥቃት በከፈተችበት ዕለት ድንበር የምትጋራበት ሊባኖስ ውስጥ በሚገኘው የኢራን አጋር በሆነው ሂዝቦላ ላይም ጥቃት ከፍታለች። በጥቃቱ ቡድኑ የደህንነት ኃላፊና ሌሎች አባላቱን መግደሏን የገለጸች ሲሆን ሂዝቦላም በአጸፋው በሰሜናዊ እስራኤል ላይ ሮኬቶችን ተኩሷል። በሂዝቦላ ዳፋ በእስራኤል የሚፈጸመው ጥቃት ያሰጋው የሊባኖስ መንግስትም ቡድኑ ወታደራዊ እንቅስቃሴ እንዳያደርግ ማገዱን አስታውቋል። ለመሆኑ መካከለኛው ምስራቅ ኃያል የሚባለውና ለእስራኤል ዋነኛ የራስ ምታት የሆነው እንዲሁም በዋነኛ ባላንጣዋ ኢራን የሚደገፈው የሊባኖስ ታጣቂ ቡድን ሂዝቦላ ማን ነው? ለእስራኤል ራስ ምታት የሆኑ 2 ቡድኖች አሉ። አንዱ ሐማስ ነው፣ ሌላኛው ሂዝቦላ ይባላል። ሐማስ የፍልስጤም ነው፣ ሂዝቦላ የሊባኖስ። ሁለቱም በኢራን ይደገፋሉ። ነገር ግን ሂዝቦላ የሺዓ ሙስሊሞች የፖለቲካ ድርጅት ሲሆን ሐማስ በሱኒ ሙስሊሞች የተሞላ ነው። ሂዝቦላ መልከ ብዙ ነው። ፖለቲካ ፓርቲ ብቻ አይደለም፣ ማህበራዊ አገልግሎት ላይ ይሰራል፣ ፖለቲካ ላይ ይሳተፋል፣ ሚሊሻም ነው። ድንበር ተሻጋሪ ወታደራዊ ክንፍም አለው። ይህ መልከ ብዙነቱ በሊባኖስ ከሊባኖስም ውጭ አቅም ፈጥሮለታል። ለመሆኑ ሂዝቦላ ማን ነው? እንዴትስ ለእስራኤል ፈተና ሊደቅን ቻለ? ብሶት የወለደው ፓርቲ። ሂዝቦላ ቃሉ አረብኛ ነው፣ የጌታ ፓርቲ እንደማለት ነው በጥሬው ሲተረጎም። ሂዝቦላ በኢራን ይደገፋል፣ ያዋለደችውም ኢራን ናት። በትጥቅም በስንቅም ደግፋ ለዚያ ያበቃችው ኢራን ናት። ይህ የመጀመሪያው ከአውሮፓውያኑ 1980ዎቹ መባቻ ነው። ሂዝቦላ ከደካማ የፖለቲካ መዋቅር ውስጥ የወጣ ጠንካራ የሚባል ድርጅት ነው። ህዝብ የሚታደግ ሲፈልግ መንግስት ባጣ ጊዜ ሂዝቦላ ደርሶ ነው ህዝባዊ መሆን የቻለው። እስራኤል ሊባኖስን መውረሯን ተከትሎ ደካማ ውክልና የነበራቸው የደቡባዊ ሊባኖስ ሺዓ ሙስሊሞችን ለመታደግ የተመሰረተ ቢሆንም አሁን ግን ፖለቲካዊ ፍላጎትና ተጽዕኖ ፈጣሪነቱ ቀጠናዊ ለመሆን በቅቷል። ፓርቲው ከአውሮፓውያኑ 1992 ጀምሮ እስከ 2024 መስከረም ድረስ የመሩት ሐሰን ናስራላ ናቸው። በደጋፊዎቻቸው ዘንድ ተደማጭነታቸው ከፍ ያለ ነበር። ነገር ግን በ2024 እስራኤል ቤይሩት ውስጥ በፈጸመችው ጥቃት ናስራላን ጨምሮ በርካታ የቡድኑ መሪዎች በመግደል ሂዝቦላ ክፉኛ አዳክመዋለች። ሂዝቦላ ርዕዮተ ዓለማዊ እሳቤው ከምስረታው ዘመንም ራቅ ይላል። በሊባኖስ የሺዓ እስላም ማንሰራራትን ተከትሎ ወደ 60ዎቹ ዘመን ይሳባል። ሂዝቦላ በሊባኖስ ፖለቲካ ውስጥ ቁልፍ ሚና ይጫወታል። ብዙ ማለፍ የድርጅቱን ሚና ማሳነስ ይሆናል። በዚች ሀገር ፈላጭ ቆራጭ ነው። የሂዝቦላ የፖለቲካ ክንፍ ሎያሊቲ ቱ ሬዚስታንስ ብሎክ በተባለ ፓርቲ በሊባኖስ ውስጥ ይወከላል። ሂዝቦላ በሊባኖስ ካቢኔ ውስጥ ድምፅን በድምፅ የመሻር ስልጣንም አለው። ሂዝቦላ ባለፉት 10 በርካታ ጥቃቶችን ሲፈጽምና ግድያዎችን ሲያቀነባብር ቆይቷል። በብዛት
ኢላማ የሚያደርገው ደግሞ የአሜሪካና የእስራኤል ጥቅሞች ላይ ነው። ሂዝቦላ በአሜሪካ በእስራኤል እና በሌሎች የምዕራብ ሀገራት እንዲሁም በአረብ ሊግ የሽብር ቡድን በሚል ተፈርጇል። ሂዝቦላ አሁን ሩሲያ ውስጥ በስደት እንደሚገኙ የሚነገርላቸው የቀድሞ የሶሪያው ፕሬዝዳንት የባሻር አልአሳድ ቀኝ እጅና የማያወላዳም ደጋፊ ነበር። የ2011 እንደ አውሮፓውያን አቆጣጠር የሶሪያን አመፅ ተከትሎ ሂዝቦላ ከአሳድ ጎን ሆኖ ተሰልፎ ተፋልሟል። በአማጽያዎቹ የተወሰዱ ቦታዎችን ከመንግስት ኃይሎች ጋር አብሮና ተባብሮ አስመልሷል። በተለይም ከሊባኖስ ኩታ ገጠም የሆኑ ቀበሌዎችን ሂዝቦላ ለአሳድ አስረክቦ አመኔታን አትርፏል። እስራኤል በሰላሙ ጊዜ ሳይቀር እጅግ በተደጋጋሚ በሶሪያ የሚገኙ የሂዝቦላን እና የኢራን ወታደራዊ ኢላማዎች ታጠቃለች። ሆኖም ግን ጥቃት ፈጸምኩ አትልም። ጥቃቶቹ ግን ሂዝቦላን አዳክመውት ይሆናል እንጂ አላጠፉትም። የሂዝቦላ በሶሪያ የውስጥ ጉዳይ መግባቱን ተከትሎ በሊባኖስ የሃይማኖት መስመርን የተከተሉ የእምነት ግጭት እንዳይቀሰቀስ ስጋት ነበር። ሂዝቦላ አሸባሪ ድርጅት ነውን? ሂዝቦላ በብዙ የመካከለኛው ምስራቅ አረብ ሀገራት የጎሪጥ እንዲታይ ያደረገው በዋናነት በኢራን መደገፉ ነው። ሁለተኝነት ደግሞ ድጋፍና መታመኑ ለሺያ የአልዋይት ቅርንጫፍ እምነት እንዲሁም ለቀድሞ የሶሪያ ፕሬዝዳንት አሳድ መሆኑ ነው። በተለይ ሳውዲ አረቢያ የኢራንና የአጋሮቿ ወታደራዊ ጡንቻ መጠናከር ሁሌም በስጋትና በፍርሃት ነው የምትመለከተው። ሂዝቦላ ለአረቡ ዓለም ብቻ ሳይሆን እስራኤልን ፈተና ነው። ከ2 ዓመት በፊት ሐማስ እስራኤል ላይ የፈጸመውን መብረቃዊ ጥቃት ተከትሎ እስራኤል እና ሂዝቦላ ሰይፍ ተማዘዙ። ሂዝቦላ ለሐማስና ለፍልስጤም ሕዝብ ድጋፉን ያሳየ ሲሆን አስፈላጊውን ሁሉ ለማድረግ ዝግጁነቱን አረጋግጧል። የሂዝቦላ ወታደራዊና ፖለቲካዊ ጥንካሬው እንዲሁም ለሚመኩበት በሀገር ውስጥ የሰለጠኑ የደህንነት ከለላና ማህበራዊ አገልግሎት በሊባኖስ ተወዳጅ አድርጎታል። ሂዝቦላ በሊባኖስ ያለው ተሰሚነትና ጠንካሪ መንግስታዊ ተቋማትን እስከ መገዳደር ያደርሰዋል። ወታደራዊ አቅሙ ከሊባኖስ መከላከያ ሰራዊት ቢበልጥ እንጂ አያንስም። ከፊል ሊባኖሳውያን በፓርቲው ኩራትና መተማመን ይሰማቸዋል። በተለይ የሺያ ማህበረሰብ የሆኑት ሌሎች ሊባኖሳውያን ደግሞ ሂዝቦላ ለሊባኖስ አንድነት ጠንቅም ጭንቅም ነው ይላሉ። ሂዝቦላ እንዴት ተመሰረተ? ሂዝቦላ በትክክል እንዴት መጣ? ከየት መጣ? የሚለውን ለማወቅ የሆነ ቀንና ወርን መጥቀስ ቀላል አይደለም። ይሁንና በ1982 እንደ አውሮፓውያን አቆጣጠር እስራኤል ደቡባዊ ሊባኖስን ስታጠቃ ያን ለመመከት በሚል እንደተፈጠረ ይታመናል። በተለይ የሺዓ መሪዎች ጥቃቱን በወታደራዊ ምላሽ መመከት እንደሚያሻም ነው ሲወስኑ ድርጅቱ አማል ከሚል ፓርቲ ተሰንጥቆ እና አፈንግጦ እንደወጣ ይገመታል። ያኔ አዲስ የነበረው ኢስላሚክ አማል የሚባለው ድርጅት ወታደራዊ ድጋፍ ከኢራን አብዮታዊ ዘብ ሲጎርፍለት ወሳኝ ድርጅት ሆኖ ብቅ አለ። ከኢስላሚክ አማል ደግሞ የሺዓ ሚሊሻ ሆኖ ሂዝቦላ ተወለደ። ድርጅቱ በእስራኤልና በእስራኤል በሚደገፉና ዛውስ ሊባኖን አርሚ ኤስኤልኤ ባሉ ድርጅቶች ላይ መጠነ ሰፊ ጥቃት አደረሰ። በርካታ ጥቃቶችን አቀነባበረ። ሂዝቦላ በ1983 እንደ አውሮፓውያን አቆጣጠር በአሜሪካ ኤምባሲ እና በአሜሪካ ባህር ኃይል ላይ የፈጸማቸው ጥቃቶች በምሳሌነት የሚጠቀሱ ናቸው። በወቅቱ 258 አሜሪካውያን እና 58 ፈረንሳውያን በሞቱበት ጥቃት እጁ እንዳለበት ይታመናል። በ1985 እንደ አውሮፓውያን አቆጣጠር ሂዝቦላ በይፋ አሜሪካ እና ሶቪየት ህብረት ቀንደኛ የእስላም ጠላቶች ናቸው ብሎ ካወጀ በኋላ እስራኤል ከምድረ ገጽ መጥፋት አለባት ሲል ዛተ። ይህን ካለ በኋላ እስራኤል ጉልበት ከያዘቻቸው የፍልስጤም መሬቶች ትውጣ በሚል ፕሮግራሙን ይፋ አድርጎ መካከለኛው ምስራቅ ውስጥ እንደ አንድ ፖለቲካና ወታደራዊ ተመስርቷል። ሊባኖስ ረጅም ዓመታትን በእርስ በርስ ጦርነት ውስጥ ቆይታለች። በ1989 እንደ አውሮፓውያን አቆጣጠር ጣይፍ አኮርድ የተባለው ስምምነት ሲፈረም የሊባኖስ የእርስ በርስ ጦርነት ቆመ።
በዚህም ስምምነት መሰረት ደግሞ ሁሉም ነፍጥ ያነሱ ጠመንጃቸውን እንዲያስቀምጡ ተባለ። ሂዝቦላ ግን ነፍጥ ይዞ ቆየ። ወታደራዊ ክንፍ ኢስላሚክ ሬዚስታንስ በሚል ራሱን ቀይሮ ብቅ አለ። ዓላማውን የእስራኤልን ወረራ ለማስቆም በሚል መሳሪያውን እንደያዘ ቆየ። ዛሬም ድረስ ጠመንጃውን እንደታጠቀ አለ። ሂዝቦላ በ1992 እንደ አውሮፓውያን አቆጣጠር ለመጀመሪያ ጊዜ በሊባኖስ ምርጫ ተሳትፏል። የእስራኤል ኃይል በ2000 እንደ አውሮፓውያን አቆጣጠር ከሊባኖስ ለቆ ሲወጣ ሂዝቦላ ለእስራኤል መውጣት ትልቁን እውቅና አገኘ። ይህን ተከትሎ ነፍጡን እንዲያስቀምጥ በውስጥም በውጭም ቢጎተጎትም ይህን እሺ ሳይል ቀረ። ለዚህም የሰጠው ምክንያት እስራኤል አሁንም በሼባ እና ሌሎች ደቡባዊ ግዛቶች እንዲሁም በድንበር አካባቢዎች መኖራቸውን እና ስጋት መሆኗን ነው። ሂዝቦላ እና እስራኤል በአውሮፓውያን በ2006 ሂዝቦላ ድንበር ተሻግሮ ጥቃት በመፈጸም ስምምነት የእስራኤል ወታደሮችን ገድሎ ሁለቱን አግቶ ወሰደ። ይህ እስራኤልን በማስቆጣቱ ከፍተኛ ወታደራዊ ጥቃት ፈጽማበታለች። በምላሹ የእስራኤል የጦር አውሮፕላኖች በደቡባዊ ቤይሩትና በሂዝቦላ ጠንካራ ይዞታዎች ላይ ድብደባ በመፈጸም 1125 ሊባኖሳውያን ገድላለች። ከሟቾቹ ብዙዎቹ ንጹሃን ነበሩ። 34 ቀናት በወሰደው በዚህ ግጭት ሂዝቦላ 4000 ሮኬቶችን በመተኮስ 45 ሲቪሎችን ጨምሮ በድምሩ 119 የእስራኤል ወታደሮችን ገድሏል። ከዚህ ጦርነት በኋላ ሂዝቦላ ይበልጥ እንደተጠናከረ ይገመታል። በዚህ ወቅት አወዛጋቢው የድንበር አካባቢ በሊባኖስ መከላከያና በተባበሩት መንግስታት ሰላም አስከባሪ የሚጠበቅ ሆነ። በዚህ ጊዜ በሊባኖስ ማዕከላዊ መንግስትና በሂዝቦላ መካከል ትልቅ ፍጥጫ ተፈጠረ። ይህን የሊባኖስ መንግስትን እርምጃ ተከትሎ ታዲያ ሂዝቦላ ተቆጣ። ቁጣውን የገለጸው አቅሙን በማሳየት ነበር። ዋና ከተማዋን ቤይሩትን በከፊል እስከ መቆጣጠር ደርሶ ነበር። ይህ ብቻ ሳይሆን በአገሪቱ የሚንቀሳቀሱ ከሱኒ የፖለቲካ ኃይሎች ጋር ግጭት ውስጥ ገብቶ 81 ሰዎች ተገድለዋል። ብቻ በአጭሩ ሊባኖስ ሌላ ዙር የእርስ በርስ ጦርነት ውስጥ ለመግባት ጫፍ ደርሳ ነው ነገሩ የበረደው። ከዚህ ክስተት በኋላ ነበር ማዕከላዊ መንግስቱ ሸብረክ ብሎ በካቢኔ ውስጥ ለሂዝቦላ በድምፅ የመሻር መብት የሰጠው። በ2009 እንደ አውሮፓውያን አቆጣጠር በተደረገው ምርጫ ሂዝቦላ ፓርላማ 10 መቀመጫዎችን አሸንፎ በጥምር መንግስቱ ውስጥ ቦታ ያዘ። በዚህም ዓመት የሂዝቦላ ዋና ጸሐፊ ሼህ ሐሰን ናስራላ አዲስ የፖለቲካ ማኒፌስቶ ይፋ አደረጉ። በ2011 እንደ አውሮፓውያን አቆጣጠር በሳዑዲ አረቢያ ይደገፈው የነበረው ሳድ ሐረሪ ይመሩት የነበረው የሊባኖስ ማዕከላዊ መንግስት ሲፈርስ ሂዝቦላ ራሱን አገለለ። ምክንያቱም 4 አባላቱ በፕሬዝዳንት ሐረሪ አባት ፕሬዝዳንት ራፊቅ ሐረሪ ግድያ ክስ ተመስርቶባቸው ስለነበር ነው። በ2021 አውሮፓውያን አቆጣጠር የሂዝቦላ አንድ አባል በራፊቅ ሐረሪ ግድያ ጥፋተኛ ተብሎ በሌለበት ዕድሜ ይፍታ ተፈረደበት። ይህን ፍርድ የሰጠው ደግሞ በተባበሩት መንግስታት የሚታገዘው ልዩ የፍርድ ሸንጎ ነበር። ሂዝቦላ በስደት የሚኖሩና ከፍተኛ ሀብት ያካበቱ አባላቱ በአሜሪካ፣ በአውስትራሊያ እና በአውሮፓ እንዳሉት ይጠረጠራል። ከዲያስፖራ የሚያገኘው እርዳታ ከፍተኛ የገንዘብ አቅም ይፈጥሩለታል። ባለፈው ዓመታት እስራኤል በፈጸመችው ከባድ ጥቃት መሪውንና ሌሎች ከፍተኛ አመራሮች የተገደሉበትና ከመቼውም ጊዜ በላይ በከፍተኛ ሁኔታ የተዳከመው ሂዝቦላ አሁንም ከእስራኤል ጋር ግጭት ውስጥ ገብቷል። በገንዘብ በስልጣንና በጦር መሳሪያ የምትደግፈው ዋነኛ አጋሩ የኢራን ጠቅላይ መሪ መገደልን ተከትሎ እስራኤልን እንደሚጋፈጣት በመዛት ሮኬቶችን እየተኮሰባት ነው። እስራኤልም በአጸፋው ሊባኖስ ውስጥ በመድፍና በከባድ መሳሪያ ጥቃት እየፈጸመች ነው። ግጭቱ ከተባባሰ አሁንም ሂዝቦላ የእስራኤል ከባድ ጥቃት ኢላማ ሊሆን ይችላል። ከዚህ በኋላ ይጠናከራል ወይስ ይዳከማል? በጊዜ ሂደት የሚታይ ነው።